ዩቲዩብ ከፍተን የተለያዩ ቪዲዮዎችን በምናይበት ጊዜ በደንብ ካስተዋለን ቪዲዮዎችን የምናያቸው ኤዲቲንጋቸው በጣም ደስ ስለሚለን ነው። ለምሳሌ ኢትዮ ከርማን በምናይበት ጊዜ በ31 ቪዲዮ ብቻ ከ30,000 በላይ ሰብስክራይበሮችን ማግኘት ችሏል። ነገር ግን የኛ ቪዲዮ 20፣ 50 እንደውም 100 ቪዲዮ በተከታታይ እንኳን ብንለቅ የቪዲዮአችን ቪው ግፋ ቢል 50 ወይም ደግሞ በዛ ከተባለ 100 ወይም ከ200 ቪው በላይ አይታይም። ግን ለምን? የተለያዩ በአጭር ጊዜ ያደጉ ዩቲዩበሮች የገባቸው ነገር ግን እኛን ያልገባን ነገር ምንድነው? እንግዲህ ማንም ሳያውቅ የምናደርገው ምንም አይነት የዩቲዩብ አልጎሪዝም የለም። እነዚህ ዩቲዩብ ቻናሎች በአጭር ጊዜ ስኬታማ ሊሆኑ የቻሉት በአንድ ምክንያት ብቻ ነው። አዎ፣ በቪዲዮ ኤዲቲንግ ጥበብ። እናም ብዙ ሰው እያስተዋለው አይደለም፣ ነገር ግን እንደፈረደብኝ እኔ እነግራችኋለሁ። እሺ፣ ቪዲዮ ኤዲት ለማድረግ የተለያዩ አፖችን እንጠቀማለን። ለምሳሌ አላይት ሞሽን፣ ካፕከት፣ ቪኤን ቪዲዮ ኤዲተር እናም የተለያዩ አፖች ይገኛሉ። እነዚህ አፖች አሁን ይህንን ቪዲዮ እየተመለከታችሁ ያለ በስልካችሁ ላይ ሊኖሩ ይችላል። ግን እነዚህ አፖች እኔ ጋር የሉም። እናም አንድ ሰው መጥቶ የካፕከትን ወይም ደግሞ የአላይት ሞሽንን አፕ ከፍቶ አንድ ቪዲዮ ኤዲት እንዳደርግለት ቢጠይቀኝ በፍጹም አላደርገው። ምክንያቱም የእነዚህን አፖች አጠቃቀም አላውቅም። እኔ ቪዲዮ ኤዲት የማደርገው አንድ ካይን ማስተር በሚባል የቪዲዮ ኤዲቲንግ አፕ ነው። ጊዜ በካይን ማስተር እንኳን ብሆን ነገር ግን በፍጹም በነካፕከትና በአላይት ሞሽን ቪዲዮ ኤዲት ማድረግ አልችልም። ስለዚህ በካፕከት ቪዲዮ ኤዲት አደራረግ እንዴት እንደሆነ ተመሬ ቪዲዮ እስከሰራላችሁ ድረስ ምርጡ ስለሚባለው ወይም ደግሞ እኔ ቅመም ብዬ ስለምጠራው አፕ በካይን ማስተር ማለት ነው ቪዲዮ ኤዲት እንዴት እንደምታደርጉ አሁን ላሳያችሁ። በመጀመሪያ አፑን ከፕሌይ ስቶር ወይም ደግሞ ከአፕ ቱ ዳውንሎድ እናደርጋለን። ከዛም አፑን ስንከፍተው ያለው ኢንተርፌስ ይህንን ይመስላል። ያው አፑን ለመጀመሪያ ጊዜ ስትከፍቱት እነዚህ ቪዲዮዎች እናንተ ጋር አይመጡም። ምክንያቱም ምንም አይነት ኤዲት ያደረጋችሁት ቪዲዮ ስለሌለ ማለት ነው። አሁን ቀጥታ 3 በተኖች መጥተውልናል። ከነዚህ በተኖች ውስጥ መሃል ላይ ያለውን የፕላስ ምልክት እንጫናለን። ከዛም የቪዲዮአችን ሬሾ ያስመርጠናል። የመጀመሪያው 16:9 የሆነው የዩቲዩብ ቪዲዮ ሬሾ ነው። ሁለተኛው ደግሞ 9:16 የሆነው ስለ ዩቲዩብ ሾርት ወይም ደግሞ በቲክቶክ ቪዲዮ የሚሆኑን የምንሰራበት ሬሾ ሲሆን የመጨረሻው ደግሞ 1:1 የሆነው የኢንስታግራም ሬሾ ነው። እኛ ግን የዩቲዩብ ቪዲዮ ስለምንሰራ መጀመሪያ ላይ ያለውን 16:9 የሆነውን ሬሾ እንጫናለን። በመቀጠልም አፑ በዚህ መልኩ ከፍቶልናል። እዚች ጋርም 4 በተኖች ይታያሉ። ነገር ግን የበራው ሚዲያ የሚለው በተን ብቻ ነው። እሱን እንጫናለን። ከዛም ወደ ስልካችን ፋይል ይወስደናል። የምንፈልገውን ፋይል እንመርጣለን። ማለትም ኤዲት የምናደርገውን ማለት ነው። ወይም ደግሞ የምንሰራውን ቪዲዮ በቪዲዮም ሆነ በፎቶ መስራት ስለምንችል የምንፈልገውን ፋይል እንመርጥለታለን። እኔ ይሄው አንድ ነጭ የሆነ ባክግራውንድ ፎቶ መርጬለታለሁ። ፎቶንም በዚህ መልኩ ማስረዘምም ሆነ ማሳጠር እንችላለን። ፎቶንም ከመረጥን በኋላ የቀሩ 3 በተኖች ተከፍተውልናል። እነዚህም አውዲዮ፣ ቮይስ እና ሌየር ናቸው። ያው ጥቅማቸውን ስናይ አውዲዮ ላይ የምንፈልገውን ዘፈንም ሆነ የቀዳነውን ቮይስ መጨመር የሚያስችለን ኦፕሽን ነው። ቮይስ ደግሞ ቪዲዮ ኤዲት እያደረግን እያለ ድንገት ሳንቀዳው ያለፈው ቮይስ ቢኖር እዛው መጨመር የሚያስችለን ኦፕሽን ሲሆን ሌየር ደግሞ ሚዲያ፣ ኢፌክት፣ ኦቨርሌይ፣ ቴክስት እና ሃንድ ራይቲንግን የያዘ ኦፕሽን ነው። ሌየር ላይ ያሉትን እነዚህን 5 ኦፕሽኖች ጥቅማቸውን በምናይበት ጊዜ ሚዲያ ኢሜጅ እና ቪዲዮ ለመጨመር፣ ኢፌክት እንደነ ብለር፣ ቪኔት እንዲሁም ደግሞ የመሳሰሉትን ኢፌክቶች ለማድረግ፣ ኦቨርሌይ ደግሞ የተለያዩ ስቲከሮችን ለመጨመር፣ ቴክስት ምን ጠብቃችሁ ነበር? ያው ቴክስት ነው፣ ጽሁፎችን አድ ለማድረግ የምንጠቀምበት ነው። የመጨረሻው ደግሞ ሃንድ ራይቲንግ ሲሆን ሃንድ ራይቲንግ ደግሞ የሆነ ነገርን ለመጠቆም ስንፈልግ በእጃችን ለመጻፍ የሚያስችለን ኦፕሽን ነው። ይሄ ካይን ማስተር የሚባለው አፕሊኬሽን ከሌሎቹ በተለይም ከካፕከት ለየት የሚያደርገው አፑ ኦፍላይን መሆኑ ነው። ይህ ማለት ኮኔክሽን በማናገኝበት ቦታ እንኳን ቢሆን ቪዲዮ ኤዲት ማድረግ እንችላለን ማለት ነው። ይህም ደግሞ ተመራጭ አድርገዋል። ሌላው ካይን ማስተርን ስንጠቀም ማወቅ ያለብን ክሊፕ ግራፊክስን ነው። ክሊፕ ግራፊክስ የሚጠቅመው የተለያዩ ሚዲያ ላይ ያስገባናቸውን ቪዲዮ ወይም ደግሞ ፎቶ በሚያምር መልኩ እንዲታይ ማድረግ ነው። ያው ካይን ማስተርን ለመጀመሪያ ጊዜ ስትጠቀሙት የሚሰጣችሁ ኢፌክት፣ ክሊፕ ግራፊክስ፣ ኦቨርሌይ እና ቴክስት ፎንቶቹ እነዚህ ናቸው። ነገር ግን ላዩ ላይ አሲስት ስላለ የምትፈልጉትን አይነት ኢፌክት ዳውንሎድ ማድረግ ትችላላችሁ። ለምሳሌ መጀመሪያ ላይ ለኔ ሰጠኝ እነዚህን ኢፌክቶች ነው። ነገር ግን ከዛ በኋላ እኔ ራሴ እነዚህን የምታያቸውን ዳውንሎድ አድርጌ የተጠቀምኩባቸው እገኛለሁ። እናም ቪዲዮአችሁን ኤዲት አድርጋችሁ ስትጨርሱ እዚች ጋር ያለችውን የሼር ምልክት በመንካት የቪዲዮአችሁን ኳሊቲ ትመርጣላችሁ። በመቀጠልም ኤክስፖርት የምትለዋን ትጫናላችሁ።
እንደዚህ አይነት ነገር ሊመጣላችሁ ይችላል። እሱን ያው ስኪፕ ብላችሁ ለፉት። ከዛም ቪዲዮአችሁ በዚህ መልኩ ኤክስፖርት ይሆናል ማለት ነው። እናም በስተመጨረሻ አፑ ይህንን ይመስላል።